አጫሉ እንግዲህ ድምጻዊ ባይሆን ኖሮ ብላስበት አቃለ መጀመሪያ ካሰብክስ ደግሞ ምን ይሆን ነበር? ያው እንግዲህ ባላስብም ድምጻዊ ባልሆን ኖሮ ብዬ ሆነ ብዬ ባላስብም እንዶ አየርማ በር ይመስለኝ እዛ ነበር ውስጥ ፓይለት ያ ግብዳውን ሳይሆን ትልቁን ሳይሆን እንደዛ አይነት ደስ ይለኛል። ወይ ኳስ ኳስ ተወዳጅ የማደጋፊ ነው። ከአገር ውስጥ የሙገር ነበር። ከውጭስ? ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ያ ከሙዚቃ ውጪ ደግሞ ምን ያስደስታል? እንዳልከው ኳሱ አዎ አሁን ላይ እንግዲህ አሁን ቢዚ ሆንኩ እንጂ በጣም ዋኛለሁ። ዋና ነው እሱ ያስደስተኛል። ይሄ ነው ብዙም ግን ሙዚቃ ላይ ስለማሳልፍ ብዙም እንትን አይደኝም። ስለ ሙዚቃ ስላልክ ደግሞ የሙዚቃ ግጥሞችን አንተ ራስህ መጽሐፍ? አብዛኛውን እኔ ነኝ የምጽፈው። የተወሰኑ 4-3 ሙዚቃዎች መቀበለው ጓደኛ አለኝ። በጣም ታዋቂ ገጣሚ ነው። ኦሮምኛ ሲሜቱፋ ይባላል። ሲሜቱፋ የት ነው የሚኖረው? አገር ቤት ነበር የሚኖረው። አሁን በመነው ሾው ኢንተርቴይንመንት መጥቷል እዚህ አሜሪካን ሀገር። በቅርቡ ከመጡት ውስጥ ነው? አዎ ከመጡት ውስጥ እሱ ቀደም ብሎ ነው የመጣው። እሱ እዚህ ነው ያለው። አሁን ኦሃዮ ነው ያለው። ኦሃዮ ስቴት ጎበዝ ኦሮምኛ ግጥምና ዜማ ደራሲ ነው። ሙዚቃስ ወይም የሙዚቃ መሳሪያ ትጫወታለህ? ፐርፌክት አይደለም ግን ለራሴ የሚሆን እጫወታለሁ። ምን? ጊታር እጫወታለሁ፣ ክራር፣ ኪቦርድ እነዚህን ሞካክራለሁ። ስለዚህ ራስህ መጀመሪያ ዜማ ነገር ሰርተህ ዜማ መስራት ይቀለኛል። በጣም ይቀለኛል። ያው እንትንም አለው ጠቀሜታም አለው። ኢንስትሩመንት መተነካካ ከሆነ ሜሎዲ ለመስራት በጣም ይጠቅማል። ኢዚሊ እንትን ማለት ይችላል። እንዳይመሳሰልብህ ከምትነሳበት ኪ የምታርፍበት እነዛ እንድትለይ ያደርጋል። በተፈጥሮ የዜማ ድርሰቱ እንትኑ ካለ ተሰጥኦ ካለ ኢንስትሩመንቱን ደግሞ መተነካካ ከሆነ እሱ ደግሞ ያግዛል ማለት ነው። ፈርዳ ጉራቻ ለገረካቺ ሰኒ ቆሪቻና ፈዊቴ ሲኛቺ ሰኒ ቆሪቻና ፈዊቴ ሰኖ ዳጋይ